ሰላምና ጤና በያላችሁበት እንመኝላችኋለን ውድ የቻናላችን ቤተሰቦች። የአፋር ክልል እምቅ የተፈጥሮ ሀብት ያለበት ክልል ነው። በመሆኑም ሰፊ የስራ ዕድል የመፍጠር አቅም ካላቸው ክልሎች ውስጥ አንዱ ነው። በተለይ ደግሞ ክልሉ ሰላም በመሆኑ ለስራ በጣም ምቹ ነው። ወጣቶች በዚህ ክልል ውስጥ በምን አይነት ስራ ላይ ቢሰማሩ ውጤታማ ሊሆኑ ይችላሉ የሚለው በዚህ አጭር ቪዲዮ ጠቃሚ መረጃ ተካቷል። በአፋር ክልል በሰመራ ከተማና አካባቢው ብዙ ሰው ያልተሰማራባቸው የስራ መስኮች አሉ። ከነዚህ የስራ መስኮች መካከል የሸቀጣ ሸቀጥ ንግድ ወይም ሱፐርማርኬት በዋናነት የሚጠቀስ ነው። በሰመራ ከተማና አካባቢው ያለው የሱፐርማርኬት ቁጥርና የሸቀጣ ሸቀጥ ፍላጎት ተመጣጣኝ አይደለም። በከተማው በጣም ጥቂት የሸቀጣ ሸቀጥ ሱቆች ናቸው ያሉት። ስለዚህ ወጣቶች ወደ ከተማው አቅንታችሁ በዚህ አትራፊ ስራ ላይ እንድትሰማሩ እንመክራችኋለን። ሌላው ልብስ ቤት ወይም የቡቲክ ስራ ነው። ልክ እንደ ሱፐርማርኬት ቁጥር በከተማው ውስን ቡቲኮች ናቸው ያሉት። በአቅራቢያ ካሉ ከተሞች ወይም ከአዲስ አበባ እቃ በማስመጣት በዚህ ስራ ላይ ብትሰማሩ በአጭር ጊዜ ውስጥ ውጤታማ መሆን ትችላላችሁ። የትራንስፖርት አገልግሎትም በበቂ ሁኔታ ስላልተስፋፋ ልምዱና እውቀቱ ያላችሁ በዚህ ዘርፍ ብትሰማሩ ውጤታማ ትሆናላችሁ ብለን እናስባለን። እንደ ላዳ ያሉ የትራንስፖርት አገልግሎት የሚሰጡ ተሽከርካሪዎች በከተማው ብዛም አይታዩም። ከባጃጅ በተጨማሪ ሌሎች አማራጭ የትራንስፖርት አገልግሎት መስጠት ከቻላችሁ በቂ ገቢ ማግኘት ትችላላችሁ። ለምሳሌ ሰመራ ከተማ አንድ ባጃጅ ለባለቤቱ እንዲያስገባ የሚጠበቅበት የቀን ገቢ 400 ብር ነው። የትራንስፖርት ክፍያ ስንመለከት ግን ለአጭር ጉዞ አንድ ሰው እስከ 100 ብር ድረስ ይከፍላል። የፍራፍሬ ንግድ ደግሞ ሌላው ብዙ ሰው ያልተሰማራበት የስራ መስክ ነው። ከአጎራባች አካባቢዎች ፍራፍሬዎችን በማስመጣት የሚሰሩ ጥቂት ነጋዴዎች አሉ። አሁን በመስኖ ልማት አትክልትና ፍራፍሬ የማልማት ስራዎች በክልሉ እየተሰራ በመሆኑ ጁስ ቤቶችን ከፍቶ መስራት ውጤታማ ያደርጋል ብለን እናምናለን። ሌላው እንጀራ ማቅረብ ነው። አፋር ክልል የሚገኘው ውሃ በአብዛኛው ጨዋማ ስለሆነ ለእንጀራ ለመጋገር አያስችልም። ስለዚህ ሌሎች አካባቢዎች ላይ እንጀራ ጋግሮ ወደ ክልሉ በመውሰድ ለሆቴሎችና ሬስቶራንቶች ማቅረብ አዋጭ የስራ መስክ ነው። ስለ ግብርና ስራ በቂ ልምድና እውቀቱ ያላችሁ ወጣቶች የመስኖ ልማት በአዋሽ ተፋሰስ አካባቢ ስላለ በግብርና ተሰማርታችሁ የተለያዩ ሰብሎችን ማልማት ትችላላችሁ። ሰመራ ከተማ ከአዲስ አበባ ያለው ርቀት ስንመለከት በአዋሽ በኩል ከሄዳችሁ 590 ኪሎ ሜትር ነው። በመኪና ወደ ሰመራ መጓዝ ትችላላችሁ። በአውሮፕላን መጓዝ ከፈለጋችሁም በቀን 2 ጊዜ በረራ አለ። በረራዎቹ በአብዛኛው ጠዋትና ከሰዓት ነው። ሰመራ የሚገኘው የሱልጣን አሊሚራ አንፍሬ ኤርፖርት ከከተማው በቅርብ ርቀት ላይ የሚገኝ ነው። ቢበዛ የ15 ደቂቃ የመኪና ጉዞ ነው። ሆቴል ከያዛችሁ ደግሞ የሆቴል መኪኖች ከኤርፖርት ይወስዷቸዋል።
ሌላው ወደ አፋር ክልል ስትጓዙ ማወቅ ያለባችሁ በተለይ የአየር ሁኔታው ነው። ሞቃታማ የሚባል የአየር ሁኔታ ነው ያለው። ስለዚህ ስትሄዱ ይህንን ታሳቢ በማድረግ አለባበሳችሁንና ሌሎች ነገሮችን ማስተካከል ይጠበቅባችኋል። የተከበራችሁ የቻናላችን ቤተሰቦች እየተከታተላችሁን ስለሆነ እናመሰግናለን። ቻናላችን ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ ቤተሰብ ብትሆኑ በጣም ደስ ነው የሚለን። በሌላ ቪዲዮ ዳግም እንደምንገናኝ ተስፋ እናደርጋለን። በሰላምና በጤና ቆዩን።